እሺ ክብራትና ክብራን ተመልሰን መተናል። እንግዲህ ዛሬ እንዴት አድርጋችሁ ነው የተለያዩ ፖድካስቶችን ቪዲዮዎችን ለመቅረጽ ጥራት ያለው ድምጽ መጠቀም የምትችሉት የሚለውን እንመለከታለን ማለት ነው። ጥርት ያለ ድምጽን ለመቅዳት መጠቀም የሚያስችላችሁ ጉዳይ ምንድነው? አንደኛው ጸጥ ያለ ቦታን መምረጥ ነው። ጸጥ ያለ ቦታ ላይ ቪዲዮአችሁን ስትቀርጹ ድምጽ በቀላሉ ሳይገባባችሁ የራሳችሁ የምትፈልጉትን ድምጽ ብቻ ሪከርድ በማድረግ ለተመልካች አድማጮቻችሁ ጥራት ያለው ድምጽን ማቅረብ ትችላላችሁ ማለት ነው። ወይም ደግሞ እነዚህን በመጠቀም ጥራት ያለው ድምጽን መቅረጽ ትችላላችሁ። እነዚህ አሁን ለመንገድ ላይ ለተለያዩ ቦታዎች ላይ ይችን ማይክ ስትጠቀሙ ጥራት ያለው ድምጽ ይገባል። ከ20 ሜትር ርቀት ጀምሮ ማለት ነው። 20 ሜትር ርቀት ላይ ይሄ ስልክ ላይ ትሰኩታላችሁ። በማብራት እችኛዋን እንደዚህ ታበሯታላችሁ። በርታለች። ከዛ ይሄኛውንም ታበሩታላችሁ። በቃ ከዛ በኋላ ይሄንን ስልካችሁ ላይ በአፕል ከሆነ በዚህ ታፕሶ ከሆነ በዚህ በኩል የሳምሰንግ ከሆነ ደግሞ ማራዘሚያ ትጠቀማላችሁ ማለት በማራዘሚያ ስልካችሁን በመጠቀም የፈለገ ጫጫታ ቦታ ላይ ቢሆን ያላችሁበት የምትፈልጉት ድምጽ ጥርት አድርጎ ይቀርጽላችኋል ማለት ነው። ጥርት አድርጎ የቀረጸላችሁን ድምጽ ካሜራችሁ ለምሳሌ ከ20 ሜትር ከ50 ሜትር ርቀት ላይ ቢሆን እናንተ እዚህ ጋር ቆማችሁ ድምጻችሁ ጥርት ብሎ እዛ ጋር ሪከርድ ይደረግላችኋል ማለት ነው። ስለዚህ እነዚህን ማይኮች በመጠቀም ጥራት ያለው ድምጽ ማግኘት ትችላላችሁ። እቺን ማይክ መግዛት እንፈልጋለን ካላችሁ በውስጥ መስመር መጠየቅ ትችላላችሁ። እምነት ሰሚ ነው አካሉ ነኝ፣ ጠይቁኝ። በጣም ዲስካውንት በሆነ ዋጋ ለእናንተ እናቀርብላችኋለን ማለት ነው። ከዚህም በተጨማሪም እንግዲህ ጊምባል አክሲስን አሁን ይሄው ካሜራዬን አድርጌ እየቀረስኩበት ያለውን ይሄ ጊምባል አክሲስ ሲሪአክሲስ ጊምባል ስታፕራይዘሩን እሱንም ማግኘት ትችላላችሁ። ከ8000 ብር ጀምሮ ነው እሱን ማግኘት የምትችሉት። እቺኛዋን ከ3000 ብር ጀምሮ ታገኛላችሁ ማለት ነው። ስለዚህ ጥራት ያለው ድምጽ ለየትኛውም ቪዲዮ አስፈላጊ ነውና ዋና ድምጹ በስነ ስርዓት መቀዳት አለበት። ድምጹን በስነ ስርዓት ለመቅዳት ደግሞ ምን መጠቀም አለብን የሚለውን እሱን እየተነጋገርን ያለ ነው። አንደኛ ጥራት ያለው ድምጽ ለማግኘት ጸጥ ያለ ቦታ ወይም ስቱዲዮ መጠቀም፣ ሁለተኛ እነዚህ ማይኮች መጠቀም አለባችሁ ማለት ነው። ካሜራችሁ ሼክ እንዳያደርግና እንዳይንቀሳቀስባችሁ ደግሞ እንደዚህ ቀጥ ያለ ከፍሬሙ ላይ በትክክል የሆነ ቪዲዮ ለመቅረጽ ደግሞ የአክሲስ ሲሪአክሲስ ጊምባል የሚባለው መጠቀም አለባችሁ፣ ወይም ትራይፖድ ወይም ስታንድ መጠቀም አለባችሁ ማለት ነው። በስልክ የምትቀርጹ ከሆነ ጊምባል እመክራችኋለሁ። በካሜራ የምትጠቀሙ ከሆነ ደግሞ ትራይፖድ መጠቀም ትችላላችሁ ማለት ነው። እናመሰግናለን።